ሰላም ተመልካቾቻችን፣ ዛሬ የምንገኘው ሜክሲኮ በሚገኘው አልሳም ሪል ስቴት ግቢ ውስጥ ነው እና በጥያቄያችሁ መሰረት ልናስጎበኛችሁ መጥተናል። ተከታተሉ። ሰላም ጤና ይስጥልኝ። በመጀመሪያ ራስን ብታስተዋውቀንና ስለ አልሳም ፕሮፐርቲ ያለውን ነገር ብታሳውቀን። ሰላም፣ እንኳን ደህና መጣችሁ። ያው እኔ ፋሲካ እባላለሁ፣ የአልሳም ፕሮፐርቲስ የሽያጭ አማካሪ ነኝ። እንደሚታወቀው አልሳም ፕሮፐርቲስ የአልሳም ቢዝነስ ግሩፕ እህት ኩባንያ ነው። አልሳም ቢዝነስ ግሩፕ የተመሰረተው በ1991 ዓ.ም ሲሆን በአቶ ሳቢር ግንባር ቀደምትነት ነው። ያው እንደሚታወቀው ብዙ ጊዜ የተለያዩ ደንበኞቻችን በአስመጪና ላኪነት ያውቁናል። ኢትዮጵያ ላይ ያው አንጋፋ ከሚባሉ ድርጅቶች መካከል የሚጠቀስ ነው ድርጅታችን። ለምሳሌ ሁላችንም የምናውቀው የቢክ እስክርቢቶ ብቸኛ አስመጪ ነው። የሲናር ላይን ደብተር፣ የቤኮ ኤሌክትሮኒክስ እንዲሁም ደግሞ ኮልጌትን፣ ሁላችንም ደግሞ ጫማችንን ለማጽዳት የምንጠቀምበት የኪዊ ጫማ ቀለምን በብቸኝነት የሚያስመጣ ትልቅና አንጋፋ ድርጅት ነው። አልሳም ፕሮፐርቲስ ያው ሪል ስቴት ላይ የሚሰራው ዲፓርትመንት ሲሆን ከዚህ በፊት በቦሌ በካዛንችስ እንዲሁም ደግሞ ሜክሲኮ ላይ ወደ 8 የሚሆኑ ብሎኮችን ገንብተን አስረክበናል። ለምሳሌ ለመጥቀስ ያክል የቦሌ መድኃኔዓለም አካባቢ ከብርሃኔ ሞል ጀርባ ሊና አፓርትመንት በሚል ስም አስረክበናል 2 ብሎኮችን። ከዛ በመቀጠል ደግሞ ካዛንችስ ራዲሰን ብሉ ሆቴል ጀርባ ሳኩራ አፓርትመንት በሚል ልዩ ስም 4 ብሎኮችን ገንብተን አስረክበናል። ከዛ በመቀጠል ደግሞ ሜክሲኮ የሚገኘው አሁን የምንገኝበት ግቢያችን ላይ ደግሞ ወደ 4 የሚሆኑ ብሎኮችን በጥራት ገንብተን ቃል በገባንበት ጊዜ ለደንበኞቻችን ማስረከብ ችለናል። የሪል ስቴት ጉዟችን ደግሞ ይሄን ይመስላል ማለት ነው። አዲስ ነገርም ደግሞ እጃችን ላይ ይዘን ነው አሁን የቀረብ ነው። እሺ፣ አሁን የምንገኝበት የሜክሲኮ ግቢያችሁ ምን አይነት ነገሮችን ይዟል? በጣም ጥሩ ጥያቄ ነው። ያው ግቢያችን ሜክሲኮ ላይ እንደመገኘቱ መጠን ብዙ ነገሮችንም እኛ አካተንበት ነው ለነዋሪዎቻችን ያቀረብነው። በመጀመሪያ ግን ሜክሲኮ ላይ መገኘታችን ምን ጥቅሞችን ለደንበኞች ይሰጣል የሚለውን ለመጥቀስ እፈልጋለሁ። ለምሳሌ ሜክሲኮ ላይ ስንኖር ሴኩሪቲያችን በደንብ የተጠበቀ ነው የሚሆነው። ያንን ያልኩበት ምክንያት ምንድነው? እዚሁ ዋናው ፌዴራል ፖሊስ ቢሮ እኛው ጎረቤት ጋር ነው የሚገኘውና ያ መሆኑ ለአካባቢው ደህንነት በደንብ የተጠበቀ እንዲሆን አስችሎታል ማለት ነው። ከዛም በተጨማሪ ደግሞ የኛ አፓርትመንት ግልጥ ያለ አለመሆኑ ግቢ ውስጥ መገኘቱ ለነዋሪዎቻችን ሴኩሪቲያቸውን በደንብ ያስጠብቅላቸዋል። ብዙ የሰው ኃይል ጥበቃዎች አሉን። በተጨማሪ ደግሞ 24/7 የሚሰሩ ካሜራዎችንም ደግሞ አካተን ነው ለግቢው ሴኩሪቲ በደንብ እያስጠበቀን ያለ ነው። ሜክሲኮ ላይ መገኘታችን በቀላሉ ወደ የትኛውም የአዲስ አበባ ክፍል ወደ 4ቱም አቅጣጫ ወጥተን ብንመለስ እንኳን ምንም አይነት የትራፊክ መዘጋጋት ሳይኖርብን ወጥተን መመለስ የምንችልበት ቦታ መሆኑ ለነዋሪዎቻችን በጣም ምቹ ሁኔታ ነው። ያው ቤት ሲገዛ የሚገዛው ቤቱን ብቻ አይደለም ጊዜንም ጭምር ነውና መንገድ ላይ የምንጨርሳቸውን ሰዓቶች ቶሎ ቤታችን ገብተን ከቤተሰብ ጋር ማሳለፍ መቻላችን ከስራችንም ደግሞ እረፍት ማግኘታችን ትልቅ አድቫንቴጅ ይፈጥርልናል። ግቢው ላይ ደግሞ ስንመጣ ከሪሰፕሽን ጀምሮ ሁሉም አፓርትመንቶቻችን ከኮመርሻል ስፔሱ የተነጠሉ መሆናቸው በደንብ ጥሩ ያደርገዋል። ነዋሪዎቻችንም ደግሞ ለግብይት ሌላ ቦታ መሄድ አይጠበቅባቸውም። እንደ ካፍቴሪያ፣ የልጆች መጫወቻዎችን እንዲሁም ደግሞ የሱፐርማርኬት አገልግሎት በተጨማሪ ፋርማሲዎችን፣ የሴቶች የውበት ሳሎኖችን እንዲሁም የተለያዩ ነገሮችን በቀላሉ ገዝተው ወደ ቤታቸው መመለስ የሚችሉበት ግቢ ነው ግቢው ላይ ማግኘት መቻላቸው ማለት ነው። ሞር ደግሞ ሰው ወደ ቤታችን ሲመጣ ሪሰፕሽንን አልፎ ነው የሚመጣው። ስለዚህ ማን እንደመጣ ቀድመን እናውቃለን ማለት ነው። የፓርኪንግ በቂ አቅርቦት አለን። ለአንዳንድ ፕሮግራሞች ደግሞ የሚውል ሰፊ ቴራስ አለን። አሁን ያለነው እንደሚታየው ያው ለብዙ ሰዎች ግቢ ውስጥ ያለን ሊመስላቸው ይችላል። እኛ አሁን የምንገኘው የህንፃው መጨረሻ ቴራሱ ላይ ነው የምንገኘው። ስለዚህ የእኛ ቴራስ ከሌላው ቦታ በምን ይለየዋል ስንል ሞር ቴራስ ብቻ መሆኑ ሳይሆን የሰራንበት መንገድ ደግሞ ትልቅ ልዩነት ይፈጥራል። በእውነትም ቴራሳችሁ በጣም ነው የሚያምረው እና በአሁን ሰዓት እጃችሁ ላይ ምን ነገሮች ይገኛሉ? ግልጽ አድርግልኝ እነሱ። ያው ለተመልካቾቻችሁም አዲስ መረጃ አለን። እዚሁ ግቢያችን ላይ እንግዲህ ከዚህ በፊት ሽያጭ ያመለጣቸው ደንበኞች ሊኖሩ ይችላሉ። እዚህ ላይም ደግሞ ገዝተው መጨመር ለሚፈልጉ ሰዎች አዲስ ብሎክ እዚሁ ግቢ ውስጥ በ1 ዓመት ተኩል ለማስረከብ እየገነባን ያለነው። ኦሬዲ ሽያጩንም ጀምረናል። ግንባታችንም ደግሞ በጥሩ ሁኔታ እየሄደ ነውና እስቲ እንደውም አሁን ያው ዛሬ መምጣትሽ ካልቀረ ግንባታውንም ለተመልካቾቻችሁ እንድናሳያቸው ወደዛ እንሂድ። የግንባታ ደረጃ ምን ላይ ደርሷል ማለት እንችላለን አሁን ላይ?
በጣም ጥሩ ጥያቄ። ያው እንደምናየው ኦልሬዲ ግንባታችን ኦልሞስት 40% ግንባታ ላይ ደርሰናል። ይሄ ማለት 3 ቤዝመንቶችን ከታች ጨርሰን አሁን ያለንበት ወደ 5ኛ ፎቅ ላይ ደርሰናል ማለት ነው። እነዚህ የምናያቸው ፍሎሮች በሙሉ የመኪና ማቆሚያ አገልግሎት የሚሰጡ ናቸው። ይሄንን ያልኩበት ምክንያት ለምንድን ነው? የህንፃውን ዲዛይን ስናይ 3 ቤዝመንት እንዲሁም ደግሞ ወደ ላይ 24 ፍሎሮች ይኖሩታል። ቅድም እንዳየነው ደግሞ እዛኛው ከዚህ በፊት ያስረከብነው ላይ እንዳየነው ግሪን ቴራስ ይኖረናል እዚህ ላይም ማለት ነው። 3 ቤዝመንት እንዲሁም ደግሞ ወደ ላይ ያሉት ተጨማሪ እስከ 4ኛ ፍሎር ያሉት ደግሞ በአጠቃላይ ወደ 8 የሚሆኑ ፍሎሮች ለመኪና ማቆሚያ አገልግሎት የሚሰጡ ነው የሚሆነው። ምንድነው ይሄኛው ፉል ሬዚደንሻል አፓርትመንት ነው። ሙሉ ለሙሉ ለመኖሪያ አገልግሎትነት የሚውለው ምንም አይነት ሾፕ ሴንተር እዚህ ላይ የለንም። አድ ያደረግነው እዚህ ላይ ምንድነው ጂም እና ስፓ ብቻ ነው። አልሳም ፕሮፐርቲ በምን ይለያል? አልሳም ፕሮፐርቲስ በብዙ ነገር ይለያል ብዬ አስባለሁ። ከዚህ በፊት በሰራናቸው ስራዎች ለምሳሌ ቅድም መግቢያችን ላይ እንደነገርኩሽ በቦሌ በካዛንችስ ሜክሲኮ ላይ ቃላችንን ጠብቀን ጥራት ባለው መንገድ ማስረከብን ብቻ ሳይሆን ነዋሪዎቻችን በጊዜ ቤታቸው እንዲገቡ አድርገናል። በተጨማሪም ደግሞ መሸጥ መለወጥ ራሱ እንዲችሉ ከሙሉ የቤት ካርታው ጋር ያስረከብናቸው። በዚህ ብዙ ሰዎችም ምስክሮቻችን ናቸውና ሁሌም እንደሚባለው አልሳም ፕሮፐርቲስ ያው የታማኝ እጆች ውጤት የተባለበት ምክንያት በዚሁ ምክንያት ነው። ከእናንተ ቤት ለመግዛት የሚመጡ ተመልካቾቻችን ምን አይነት አማራጮችን አቅርባችሁላቸዋል እና ያከፋፈል ሁኔታውስ ምን ይመስላል? ከዚህ በፊት ቤት ከኛ ለመግዛት ፈልገው ያመለጣቸው ብዙ ተመልካቾች ይኖራቸዋል ብዬ አስባለሁ። ጨምሮም ለመግዛት የሚፈልጉ ደንበኞቻችንም ይኖራሉና አሁን ላይ ከባለ 1 መኝታ አማራጮች ጀምረን እስከ ባለ 3 መኝታ ድረስ አቅርበናል። ባለ 1 መኝታ ለምሳሌ 80፣ 81 ካሬ፣ 82፣ 83 እያለ በተለያየ ካሬ አማራጭ አቅርበናል። ባለ 2 መኝታ ላይ ስንመጣ ደግሞ በ143 የካሬ አማራጭ አቅርበናል። ባለ 3 መኝታን ደግሞ በ165 እና በ170 የካሬ አማራጮች እናገኛለን። ሰው የሚፈልገውን ጠበብ ያለም ሰፋ ያለ ቤትም ለሚፈልጉ ደንበኞቻችን እንደ ኢንቨስትመንትም ለመግዛት የሚፈልጉ ደንበኞች በጣም ተመራጭ ግቢ ነው። ለምንድነው እንደዛ ያልኩት? እዚህ ግቢ ላይ ከዚህ በፊት ያስረከብናቸው ቤቶች ላይ ብዙ የውጭ ሀገር ኮር ዲፕሎማቶች፣ የዲያስፖራዎች እንዲሁም ደግሞ የኤንጂኦ ሰራተኞች ተከራይተው የሚኖሩበት ግቢ ነው። ምክንያቱም መጀመሪያ ላይ እንደነገርኩሽ ሴኩሪቲ የተጠበቀ ነው። የውሃና የመብራት ችግር እዚህ ግቢ ላይ ይከሰታል ተብሎ በፍጹም አይታሰብም። በዛ ብዙ ሰዎችም ይፈልጉታል ሴንተር ከመሆኑም አንጻርና ሁሉንም ለኢንቨስትመንትም ይሁን ለግል መኖሪያ ቢፈልጉ ሁሉም ተመልካቾቻችን እዚህ ላይ ቤት መግዛት ይችላሉ። ወደ አከፋፈሉ ደግሞ ስንመጣ እንደ አጋጣሚ ያው ዋጋንን በተመለከተ እስካሁን የሸጥናቸው ቤቶች ከ90 በላይ ቤቶችን ሽጠናል እዚህኛው አፓርትመንታችን ላይ። አሁንም ደግሞ ለብዙ ሰዎች እድሉ አለ ብዬ አስባለሁ። በፊት እየሸጥንበት የነበረው ዋጋ ታርጌታችንን ጨርሰናል። አሁን ደግሞ ባለው ዋጋ የሚስተናገዱ ደንበኞች ለውስን ቤቶች ብቻ ነው የሚሆነው። ይሄንን እድል እንዲጠቀሙ በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። ወደ አከፋፈሉ ስንመጣ አሁን ላይ ደንበኞች የሚፈልጉትን ቤት መርጠው በ15% ቅድመ ክፍያ መያዝ ይችላሉ። ጨምረው ለሚከፍሉ ደንበኞቻችንም ደግሞ ለምሳሌ 30%፣ ኢቭን 50% እንዲሁም ደግሞ 100% እንክፈል ቢሉ ከ3% እስከ 10% የሚደርስ ትልቅ ቅናሽ እናደርጋለን። ገንዘብ እጃችን ላይ ሲቆይ ጠፊ ነው፣ ግን ቤት ላይ የተቀመጠ ገንዘብ ደግሞ ትልቅ ሚኒንግ ይኖረዋል። ስለዚህ የገንዘብ አቅማችን እየወረደ እንደመሄዱ መጠን ቤት ላይ ኢንቨስት ማድረግ ትልቅ ኦፕሽን ነው ብዬ አስባለሁ። ግን የትኛው ሪል ስቴት ጋር ነው ቤት ምገዛው የሚለው ደግሞ ትልቅ ውሳኔ ይፈልጋል። አልሳም ላይ ከዚህ በፊት ደንበኞቻችንን ምስክሮቻችን ናቸው። አሁን የሚገዙ ደንበኞቻችን ሌላም ሰው እንዲያመጡ እንፈልጋለን፣ ተደስተውብን ማለት ነው። ስለዚህ አሁን ላይ 15% ይከፈላል። ቀሪውን ደግሞ ግንባታውን እያዩ እስከ 7 ራውንድ በመጠቀም እስከ 1 ዓመት ተኩል እስከ 2 ዓመት ባለው መክፈል ይችላሉ ማለት ነው። ተጨማሪ መረጃ ለማግኘት የሚፈልጉ ደንበኞቻችን እናንተን እንዴት ማግኘት ይችላሉ? ተጨማሪ መረጃዎችን ለማግኘት ስክሪኑ ላይ በምናስቀምጠው የስልክ መስመር በመደወል ቀጠሮ በማስያዝ ደውለውልን ሳይቱንም መጎብኘት ይችላሉ። ተጨማሪ መረጃዎችንም መውሰድ ይችላሉ። መጨረሻ ላይ ማስተላለፍ የምትፈልገው ነገር ካለ? ያው የመጨረሻ መልእክት የሚሆነው ምንድነው? አሁን እየሸጥንበት ያለው ሂሳብ ሳያመልጣችሁ የቤት ባለቤት እንድትሆኑ። ያው ቤት ለመግዛት መጀመሪያ መጎብኘት፣ ማየት፣ ያለውን ነገር ማጣራት ይፈልጋልና እናንተም ጊዜ ነገ ከነገ ወዲያ ሳትሉ ዛሬውኑ ደውላችሁልን መታችሁ ቤቱን እንድታዩት፣ እንድትጎበኙት፣ ከዚህ በፊት የሰራናቸውንም ስራዎች እንድታዩና የራሳችሁን ውሳኔ ደግሞ እንድትወስኑ ስል መልእክቴን ያስተላልፋለሁ። ያው ፈርስት ካም ፈርስት ሰርቭ እንደሚባለው ቀድሞ የመጣ ሰው ጥሩ ነገር የማግኘት እድል ይኖረዋልና ቤቶችን ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ እየሸጥን ነው። ይሄ እድል ደግሞ የሚቆየው ለተወሰኑ ቤቶች ብቻ ነውና እንዳያመልጣችሁ የቤት ባለቤት ከአልሳም እንድትሆኑ ምኞቴ ነው። አመሰግናለሁ።